የኛ ኢንዱስትሪዎች ከሞላ ጎደል 100% በሚባል ደረጃ የዜሮ ፍሳሽ ማጣሪያ አላቸው። ክሊን ኤነርጂ እንጠቀማለን። የሰው ኃይላችን እስኪ ከጨመረበት በዚያው ልክ ኮምፒተንት የመሆን እድል አለን ማለት ነው። ምናልባት ከፖለቲካል እሳቤ ጋር ስለሚሄድ አንዱ ደግሞ ሌላው ትሬንድ አምስተኛ ትሬንድ ለምትወስደው የመንግስት ሚና ዳግም መነቃቃት ነው። ይሄ የሊበራል እሳቤው መንግስት ከኢንዱስትሪ ይውጣ፣ መንግስት ከቢዝነስ ይውጣ፣ ነገር ሁሉ ለፕራይቬት ይተው የሚለውን ሐሳብ እኛ አይደለንም የሐሳቡ ባለቤቶች ጭምር ግድ የለም መንግስት ኢንቮልቭ ያደረገበት ኢንተርቪን ያደረገበት አሁን ያለው የኢንዱስትሪ አዝማሚያ አያዋጣም፣ የግድ የመንግስት ጣልቃ ገብነት ያስፈልጋል። ኢንዱስትሪ 4.0 ሊሳካ የሚችለው መንግስት በበቂ ደረጃ ኢንተርቪን ካደረገና ኢንቨስት ካደረገ የሚል እምነት በስፋት ይንጸባረቃል። ለጥቂት ምሳሌዎች ለማንሳት ስትራቴጂክ ዘርፎች ላይ ለይቶ መስራት ብቻ ሳይሆን በዚህ ጉዳይ ላይ እኔ ሀገር ካላመረትክ ታሪፍ ጨምርብሃለሁ፣ እኔ ሀገር ማምረት አለብህ፣ ወይም ደግሞ አንተ ሀገር የሚመረት ከሆነ ሮ ማቴሪያል አልልክልህ አልሰጥህም፣ ምክንያቱም አንተ እያመረትክ ስለሆነ። ስትራቴጂክ ሲባል እንደ ቺፕስ ለምሳሌ ያሉትን ማለት ነው። ወይም በራስ ማምረት ወይም ሮ ማቴሪያል ወደ አንተ እንዳይደርስ ማድረግ መንግስታት ይሁነኝ ብለው አስበው አቅደው በይፋ እየተናገሩ የሚሰሩት ትሬንድ ሆኗል። ኢንቨስትመንት መሳብ፣ እኔ ሀገር ካመረት ይሄን ያን ለቅላለሁ፣ እኔ ሀገር ማታመርት ከሆነ ግን ያን ምርት አታስገባም እኔ ጋር በግልጽ የሚታይ ነው። በትላልቆቹ ለምን ኢንቨስትመንት መሳብ የመንግስት ኢንተርቬንሽን ይፈልጋል። ስትራቴጂክ ዘርፎች ለይቶ ለመቆጣጠር ለምሳሌ ቲክቶክን ልግዛ ጭቅጭቅ ምን አመጣው? መንግስት እዚህ ውስጥ ምን አገባው? የግል ጉዳይ ከሆነ የዳታ ጉዳይ ነው። ዳታ ደግሞ ቀደም ብያለሁ ልክ እንደ ቺፕሱ በ4.0 የኢንዱስትሪ አንድ አንኳር ነው። ዳታን ካልተቆጣጠርክ ቺፕስን ካልተቆጣጠርክ በ4.0 ውስጥ ቦታ የለም እና መንግስታት ኢንቮልቭ ያደርጋሉ። ልግዛ አይሉም እኮ የኔ ሰው፣ የኔ ዜጋ፣ የኔ ሀገር ኩባንያ እንዲገዛው ብለው ኢንተርቪን ያደርጋሉ። ሮ ማቴሪያል ሬር ሚነራልስ ምንላቸውን ለመቆጣጠር ያሉበትን ቦታ ለመያዝ ሽሚያ የለም። መንግስታት ናቸው እኮ ሰው እየላኩልህ ነውና ለኔ ሰው ሰጥልኝ የሚለው ጉዳይ ኢንተርቪን የሚያደርጉበት ዋናው ምክንያት እነዚህን ሮ ማቴሪያልስ እና ክሪቲካል ስትራቴጂክ ኤሪያስ ለይተው ካልተቆጣጠሩ ባለው ውድድር ውስጥ ቦታ የለንም የሚል ትሬንድ ስላለ መንግስታት ድሮ ከምናቀው የተሰወረ ኢንቮልቭመንታቸው በላይ በተገለጠ መንገድ ኢንተርቪን ያደርጋሉ። የሀገር ውስጥ ማኒፋክቸሪንግ አቅም መገንባት፣ ፕሮዳክታቸውን መግዛት፣ ፋይናንስ ሰፖርት ማድረግ፣ ገበያ ማፈላለግ፣ ሲወጡን ፕሮቴክት ማድረግ መንግስታት በስፋት ኢንተርቪን የሚያደርጉባቸው ኤሪያ ናቸው እና እነዚህ አዝማሚያዎች ለየብቻ ካያቸው ሰክሰስፉል አያደርጉም። በድምር ማየት ይፈልጋል።